አብዛኛውን ጊዜ የፈሳሽ ሳሙና የሚሰሩ ሰዎች በረኪናን ጎን ለጎን አዘጋጅተው ለተጠቃሚዎች ሲያቀርቡ ይስተዋላል። ነገር ግን ስለ በረኪና አሰራርም ሆነ ስለምናሽግበት እቃ እንዲሁም ምርቱን ስንጠቀም ስለሚያስፈልገን ጥንቃቄዎች ምን ያህል ጠለቅ ያለ እውቀት አለን ብለን በዚህ ላይ የተሰማራን ሰዎች ራሳችንን መፈተሽ አለብን። ሰላም ተመልካቾቻችን እንደምን ሰንብታችኋል? እኔ ወይንሸት ፈርድ ነኝ፣ የኬሚካል ምህንድስና ባለሙያ ሲሆን በዛሬ ፕሮግራማችን በረኪናን ለመስራት ስለሚያስፈልጉ ግብአቶችና የአመራረት ሂደቱን በተመለከተ በሰፊው እናያለን። ከዚህ በተጨማሪ አብራችሁን እስከ መጨረሻው ከቆያችሁ በረኪናን ስናሽግም ሆነ ስንጠቀም ምን አይነት ጥንቃቄዎች ማድረግ ይኖርብናል የሚለውን አያይዤ የምነግራችሁ ይሆናል። የዩቲዩብ አናሊቲክሱ እንደሚያሳየው አብዛኞቻችን የዚህ የዩቲዩብ ቻናል ተመልካቾች ሰብስክራይብ ሳናደርግ ነው የምንመለከተው። ሰብስክራይብ ማድረግ ለእናንተ ለተጠቃሚው በጣም ቀላል ነገር ነው። አዳዲስ መረጃዎች በየሳምንቱ ሲኖርም ይደርሳችኋል። ለቻናሉ ማድረግ ደግሞ ሰብስክሪፕሽን እጅግ አስፈላጊ ስለሆነ ለዚህ ቻናል ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቻናሉን አብረን እናሳድገው እያል በትህትና ጠይቃለሁ። በረኪና ለመስራት የሚያስፈልጉ ግብአቶች አንደኛውና ዋነኛው ካልሲየም ሃይፖክሎራይት ሲሆን ሁለተኛ ኮስቲክ ሶዳ ነው። ሶስተኛ ደግሞ ሶዳ አሽ፣ አራተኛ ደግሞ ውሃ ነው። የሁሉንም ግብአቶች በበረኪና ምርት ላይ ያላቸውን ጥቅምና ባህሪያቸውን ስናይ አሁን እንደጠቀስኩት አንደኛውና ዋነኛው ግብአታችን ካልሲየም ሃይፖክሎራይት ነው ብያለሁ። ካልሲየም ሃይፖክሎራይት እዚህ ጋር እንደምታዩት ኬሚካል ፎርሙላው CaClO2 ነው። ዋናው ጥቅሙ ደግሞ በበረኪና ምርት ሂደት ውስጥ ዲስኢንፌክት ለማድረግ ወይም ባክቴሪያን ለመግደል እና ብሊች ለማድረግ ወይም ደግሞ ለማንጣት፣ ለምሳሌ ነጫጭ ልብሶችን የበለጠ ነጭ እንዲሆኑ ከፈለግን በረኪናን ብንጠቀም ብሊች ሊያደርግልን ወይም ሊያነጻልን ይችላል ማለት ነው። ፒኤቹ ደግሞ እዚህ ጋር የምናየው ከ10 እስከ 12 ነው። ዴንሲቲው 2.35። ሪኮመንድ የሚደረገው ደግሞ በረኪናን በምንሰራበት ጊዜ ከ5 እስከ 15% ነው። ይሄ ምንድነው? which is depend on the desired strength፣ ያ ማለት እንደምንፈልገው የበረኪና ጥንካሬ ወይም የፒኤች ቫልዩ ሊሆን ይችላል ማለት ነው። ለምሳሌ በጣም ለመነቸከ መሬት ሊሆን ይችላል፣ ለሽንት ቤት ሊሆን ይችላል። ምንፈልግ ከሆነ የካልሲየም ሃይፖክሎራይቱን ኮንቴንት በመጨመር የበረኪናውን ጥንካሬ ወይም ደግሞ የማጽዳት አቅሙን መጨመር እንችላለን ማለት ነው። ነገር ግን ለልብስ የምንጠቀም ከሆነ 5% በጣም በቂ ነው የሚሆነው። ለምሳሌ የተለያየ በረኪናዎች ላይ ብታዩ የክሎሪን ኮንቴንቱ 5% ብለው የሚጽፉ አሉ። ካልሲየም ሃይፖክሎራይት ኮንቴንቱን ለመግለጽ ነው ማለት ነው። በዋነኝነት ባክቴሪያን ለማጥፋት እና ልብሱን ነጭ ለማድረግ በበረኪና ምርት ሂደት ውስጥ የምንጠቀመው ካልሲየም ሃይፖክሎራይት ነው። ታዲያ እንዴት ነው ባክቴሪያዎችን የሚገለው የሚለውን ነገር ስናይ መጀመሪያ እዚህ ጋር CaClO2 ማለት ካልሲየም ሃይፖክሎራይት ነው። ከውሃ ጋር በሚደባለቅበት ጊዜ ምን ይፈጥራል? ካልሲየም ሃይድሮክሳይድ አንደኛው ነው። ሌላው ደግሞ ሃይፖክሎረስ አሲድ ይፈጥራል ማለት ነው። ይሄ ሃይፖክሎረስ አሲድ አክቲቭ ዲስኢንፌክታንት ነው፣ ነገር ግን አንስቴብል ነው። ያ ማለት ቮላታይል ስለሆነ በቀላሉ ሊተንና ምን ሊሆን ይችላል ማለት ነው፣ ዲስኢንፌክት የማድረግ አቅሙ ሊቀንስ ይችላል ማለት ነው። ነገር ግን በዋነኝነት ባክቴሪያን የሚገለለው የትኛው ነው? ሃይፖክሎረስ አሲዱ ነው ማለት ነው። ስለዚህ እንዴት ነው ባክቴሪያዎችን የሚገለው ብለን ብናይ በቀላሉ ወደ ባክቴሪያ ሴል ዎል ውስጥ ፔኔትሬት አድርጎ የመዝለቅ አቅም አላቸው። እዛ ውስጥም በመግባት ኢንዛይሞችን፣ ሴል ሜምብሬን እና ዲኤንኤዎችን ዳሜጅ በማድረግ ወይም ዲስትሮይ በማድረግ ባክቴሪያዎች እንዲሞቱ ያደርጋሉ ወይ ዲስኢንፌክት ያደርጉልናል ማለት ነው። ይሄ አንደኛው ጥቅሙ ነው ማለት ነው። ስለዚህ ዲስኢንፌክት የሚያደርግበት ሳይንሱ ይህን ይመስላል ማለት ነው። ሁለተኛው ግብአታችን ደግሞ ኮስቲክ ሶዳ ነው። እዚህ ጋር እንደምናየው ኬሚካል ፎርሙላው NaOH ነው። ዋናው በበረኪና ምርት ሂደት ውስጥ ደግሞ ጥቅሙ ምንድነው? ፒኤችን አንደኛው አጀስት ማድረግ ነው። ካልሲየም ሃይፖክሎራይቱ ከውሃ ጋር ሪያክት በሚያደርግበት ጊዜ ካልሲየም ሃይድሮክሳይድ እና ሃይፖክሎረስ አሲድ ይፈጥራል። ይሄ ሃይፖክሎረስ አሲድ ደግሞ ዊክ አሲድ ነው። ስለዚህ ኮስቲክ ሶዳ ደግሞ ፒኤቹን እንደምናየው ከ13 እስከ 14 ነው። ሃይፖክሎረስ አሲዱ ከሶዲየም ሃይድሮክሳይድ ጋር ሪያክሽን በሚፈጥርበት ሰዓት ምን ይሰጠናል ማለት ነው? ሶዲየም ሃይፖክሎራይት ይሰጠናል። የመጀመሪያው ነገር ፒኤቹን አጀስት ያደርግልናል ማለት ነው። በመቀጠል ደግሞ ሶዲየም ሃይፖክሎራይት በመፍጠር ስቴብል የሆነ ፕሮዳክት ይሰጠናል። ያ ማለት ለአየር በሚጋለጥበት ጊዜ ምን ይሆናል ማለት ነው? በቀላሉ ቮላታይል ሆኖ ወይም ደግሞ ተኖ ዲስኢንፌክት የማድረግ አቅሙ እንዳይቀንስ ያደርግልናል ማለት ነው። ስለዚህ ሶዲየም ሃይድሮክሳይድ በበረኪና ምርት ሂደት ውስጥ ሃይፖክሎረስ አሲዱን ስቴብል እንዲሆን ያደርግልናል ማለት ነው። ዴንሲቲው እንደምታዩ 2.13 ነው። ሪኮመንድ የሚደረገው ከ0.1 እስከ 1% ድረስ ነው ማለት ነው። ምክንያቱም ፒኤቹ ከ13 እስከ 14 ስለሆነ በትንሹ ነው መጠቀም ያለብን። ሶስተኛው ግብአታችን ደግሞ ሶዳ አሽ ነው።
ሶዳሽ ሁሉም በረኪና ላይ መጠቀም አለብን ማለት አይደለም፣ ግን እንደ አንድ ግብዓትነት ልንጠቀመው እንችላለን። እዚህ ጋር ኬሚካል ፎርሙላውን እንደምታዩት Na2CO3 ነው። ሶዳሽ በበረኪና ምርት ሂደት ውስጥ የሚሰጠን ሁለት ጥቅም አለ። የመጀመሪያው ሃርድ ዋተር የነበረው ወደ ሶፍት ዋተር መቀየር ነው። የሚቀይረውም ደግሞ ሃርድ ዋተር ኤክሰስ የሆነ ካልሽየም እና ማግኒዥየም አለ። እዚህ ጋር ደግሞ ፎርሙላችን እንዳየነው ሶዲየም ካርቦኔት Na2CO3 ነው። ስለዚህ ካልሽየም እና ማግኒዥየም ከማን ጋር አየን ኤክስቼንጅ ይፈጥራሉ? ከሶዲየም ጋር። ፋይናሊ ምን ይሰጡናል ማለት ነው? ኢንሶሉብል የሆነ ካልሽየም ካርቦኔት እና ማግኒዥየም ካርቦኔት ይሰጡናል ማለት ነው። በዚህ ምክንያት ሃርድ ዋተር የነበረው ሶፍት ዋተር ይሆናል። ይህም ለምን ይጠቅመናል? አንደኛ ስኬል ፎርም እንዳያደርግ፣ ለምሳሌ በፋብሪካ ደረጃ የምንጠቀም ከሆነ ፋብሪካ ማሽኑ ላይ ወይም ደግሞ ላይኑ ላይ ስኬል ፎርም እንዳያደርግ ሊጠቅመን ይችላል። ሁለተኛ ጥቅሙ ደግሞ ምንድነው? እዚህ ጋር ሪያክሽናችን መለስ ብለን ብናየው ካልሽየም ሃይፖክሎራይድ ከውሃ ጋር ሪያክት በሚያደርግበት ጊዜ ካልሽየም ሃይድሮክሳይድ እና ሃይፖክሎረስ አሲድ ይሰጠናል። ይሄኛው ካልሽየም ሃይድሮክሳይድ ደግሞ ከNa2CO3 ወይም ደግሞ ከሶዳ አሹ ጋር ሪያክት በማድረግ ኢንሶሉብል የሆነ ካልሽየም ካርቦኔት ይሰጠናል ማለት ነው። ስለዚህ ይሄ ኢንሶሉብል ሆነ ማለት ፋይናሊ በረኪናውን ለአንድ ቀን ለሁለት ቀን ስለምናስቀምጠው ኢንሶሉብል የሆነው ሴትል እንዲያደርግና መጨረሻ ላይ ክሊር የሆነ ሶሉሽን እንድናገኝ ይረዳናል ማለት ነው። ነገር ግን ይሄ ሶዳ አሽ ሁሉም የበረኪና አመራረት ሂደት ውስጥ መግባት አለበት ማለት አይደለም። በዋነኝነት የምንጠቀመው ካልሽየም ሃይፖክሎራይት እና ኮስቲክ ሶዳ ነው ማለት ነው። ለምሳሌ እዚህ ጋር ማየት እንችላለን። ሶዳ አሽ የሌለው በረኪና እና ሶዳ አሽ ያለውን በረኪና እዚህ ጋር ልዩነቱን መመልከት እንችላለን። ለምሳሌ ሶዳ አሽ የሌለውን ሶዲየም ሃይፖክሎራይት እዚህ ጋር ተፈጠረ፣ ስቴብላይዝ ነው፣ ፒኤቹን አጀስት ያደርግልናል። እዚህ ጋር ደግሞ ሶዳ አሽ ስንጠቀም ፋንክሽኑ ተመሳሳይ ነው። እዚህ ጋር ሶዲየም ሃይፖክሎራይት እና ስቴብላይዝ የሆነ ፒኤች ይኖረናል። ከዛ በተጨማሪ ደግሞ ሃርድ ዋተር ካለ ሶፍት ያደርግልናል ማለት ነው። ስለዚህ በቀላሉ ዲስኢንፌክት የማድረግ ባህሪውን የማንጣት ባህሪውን ማምጣት እንችላለን። ስለዚህ አብዛኛውን ጊዜ ሶዳ አሽ የምንጠቀመው አካባቢ ውስጥ ሃርድ ዋተር ካለ ወይም ጽኑ ውሃ ያለበት አካባቢ ላይ ነው የምንጠቀመው ማለት ነው። ሌላው ኬሚካል ሮሉን ስናይ እዚህ ጋር ሶዲየም ሃይድሮክሳይድ ፒኤችን አጀስት ለማድረግ ነው። እዚህ ጋር ደግሞ ሶዳ አሽ ደግሞ ሃርድ የነበረውን ውሃ ሶፍት ዋተር ለማድረግ ነው። ምንን ሪሙቭ በማድረግ ካልሽየምን ሪሙቭ በማድረግ ማለት ነው። ስቴቢሊቲው ጉድ ኢፍ ዘ ፒኤች ኢዝ ሜንቴንድ ነው፣ ያው ስቴብል ነው። ሶዲየም ሃይድሮክሳይድ የምንጠቀም ከሆነ ሶዳ አሽን ደግሞ ጨምረን የምንጠቀም ከሆነ ደግሞ አሁንም which is better in hard water ማለት ነው። ክሊኒንግ ኤፊሽንሲም ተመሳሳይ ነው። ሶዳ አሽ የክሎሪን ኮንቴንት ቡስት ያደርግልናል ማለት አይደለም፣ ነገር ግን ሃርድ የነበረውን ውሃ ሶፍት ያደርግልናል ማለት ነው። ስለዚህ ሶፍት ዋተርን ፕሮዲውስ ለማድረግ እንጠቀምበታለን። ሶፍት ዋተርን ደግሞ በማምጣት በረኪናው ዲስኢንፌክት የማድረግ አቅሙ እንዳይቀንስ ማድረግ ይቻላል ማለት ነው። ሌላው ውሃ ነው የምንጠቀመው። ካልሽየም ሃይፖክሎራይት፣ ኮስቲክ ሶዳ እና ሶዳ አሽ በሶሊድ ፎርም ነው የምናገኛቸው። ስለዚህ ውሃ ሶስቱንም ግብዓቶች ዲዞልቭ በማድረግ ሆሞጂኒየስ የሆነ ሪያክሽን እንዲፈጠርና ሊኪድ የሆነ ብሊች ፕሮዲውስ ለማድረግ ይጠቅመናል ማለት ነው። በመቀጠል በረኪና እንዴት እንደሚሰራ እናያለን። ለምሳሌ 2 ሊትር በረኪና ለመስራት ምን ያስፈልገናል? 100 ግራም ካልሽየም ሃይፖክሎራይት፣ 50 ግራም ኮስቲክ ሶዳ፣ 100 ግራም ሶዳ አሽ። እኔ ሶዳ አሽን እዚህ ጋር ስለተጠቀምኩ ነው። ቅድም እንዳልኳችሁ ሶዳ አሽን ግን ማካተት ግዴታ አይደለም። ሶዳ አሽን የምናስወግድ ከሆነ የኮስቲክ ሶዳ መጠኑን በተወሰነ ፐርሰንት በመጨመር ከካልሽየም ሃይፖክሎራይት ጋር በማደባለቅ በረኪና ማዘጋጀት ይቻላል ማለት ነው። ወደ አዘገጃጀቱ ከመግባታችን በፊት ግን መጀመሪያ ምን ማድረግ አለብን? የደህንነት እቃዎችን ማሟላት ይኖርብናል። ለምሳሌ ጓንት ማድረግ ይኖርብናል። የአፍ ጭንብልና ጋውን መልበስ ይኖርብናል። ከዚህ በተጨማሪ ደግሞ የምንሰራበት አካባቢ ኦፕን ኤር ቢሆን ይመከራል። ምክንያቱም ካልሽየም ሃይፖክሎራይትም ኮስቲክ ሶዳም ከውሃ ጋር በሚደባለቁበት ጊዜ የመትነን ባህሪ ያላቸው። ካልሽየም ሃይፖክሎራይት በራሱ ከፍተኛ የሆነ የሚከብድ ሽታ አለውና ያንን ኢንሄል በማድረግን ቁጥርና ተደጋጋሚ ለዚህ ፕሮዳክት የምንጋለጥ ከሆነ የጤና እክል ሊያስከትልብን ይችላል። ስለዚህ በረኪናን በምንሰራበት ጊዜ ኦፕን ኤር ላይ ብንሰራ ወይም በሩና መስኮትን ከፋፍተን ብንሰራ ይመከራል ማለት ነው። በመቀጠል በረኪናውን ለማዘጋጀት በትክክል ግጥም ብሎ ሊከደን የሚችል እቃ እናዘጋጃለን። 2 ሊትር ውሃ ወደ አዘጋጀነው እቃ እንገለብጣለን ማለት ነው። ከዛም ያዘጋጀነውን 100 ግራም ካልሽየም ሃይፖክሎራይት እንጨምርና ከ3 እስከ 5 ደቂቃ እናዋሃዳለን። በቀጣይ የተመዘነውን 50 ግራም ኮስቲክ ሶዳ እንጨምርና ቢያንስ ለ3 ደቂቃ ኮስቲኩ እስከሚሟሟ ድረስ እናደባለቃለን ማለት ነው።
በስተመጨረሻ ያዘጋጀነውን 100 ግራም ሶዳ አሽ እንጨምርና እናደባልቃለን። አሁን ሁሉንም ግብአቶች አንድ ላይ አድርገን አዋህደናል። ፔቹን ደግሞ ለምሳሌ እዚህ ጋር ብናይ እስከ 13 ድረስ ይደርሳል። ወደ ፐርፕል ነው ወይም ደግሞ ወደ ወይነ ጠጅ ነው። ያ ማለት ፔቹ ወደ 13 ይጠቃል ማለት ነው። ያልማማው ጠጣር ነገር እንዲዘግጥ የሰራንበትን እቃ በትክክል ግጥም አድርገን ከ1 እስከ 2 ቀን እናስቀምጠዋለን ማለት ነው። ለምሳሌ አሁን እዚህ ጋር ማሳያቸው ከ1 ቀን በኋላ የሰራ ነው በረኪና ይህን ይመስላል። ካልዘቀጠ ግን ለተጨማሪ 1 ቀን እናስቀምጠውና አሽገን መሸጥ እንችላለን ማለት ነው። ያለው ሂደት ይህን ይመስላል። ሌላው ደግሞ በረኪና ከተከፈተ ይነፍስበታል ወይም የማጽዳት ብቃቱ ይቀንሳል የምንለው እንዴት ነው? ሳይንሱ ምን ይመስላል የሚለውን ነገር ስናይ በረኪና ምን ብለናል? ሶዲየም ሃይፖክሎራይት ነው መጨረሻ ላይ የሚሰጠን ፕሮዳክት። ይሄ ሶዲየም ሃይፖክሎራይት በተፈጥሮ ካርበን ዳይኦክሳይድን አብዞር የማድረግ ባህሪ ያለው። ስለዚህ ከካርበን ዳይኦክሳይድ ጋር ደግሞ ሪያክሽን ሲፈጥር ምን ይሰጠናል? ሶዲየም ካርቦኔት ፕላስ ሲኤል2ኦ ይሰጠናል። ሲኤል2ኦ ደግሞ ከውሃ ጋር ሲደባለቅ ሃይፖክሎረስ አሲድ ይሰጠናል ማለት ነው። ይሄ ሃይፖክሎረስ አሲድ ደግሞ ቅድም እንዳለው which is unstable ነው ብለናል። ስለዚህ ለፀሐይ ብርሃን የበለጠ በሚጋለጥበት ጊዜ ዲኮምፖዝ ይሆናል። ወደ ምንድነው ዲኮምፖዝ የሚሆነው? ቱ ሃይድሮጅን ፕላስ 2ሲኤል ፕላስ ኦ2 ይሰጠናል ማለት ነው። ስለዚህ እዚህ ጋር ምን ይፈጠራል ማለት ነው? ይሄ ቮላታይል ስለሚሆን ይተናል። መትነኑ ደግሞ አክቲቭ የሆነ ክሎሪን ኮንቴንቱ እንዲቀንስና ዲስኢንፌክት የማረግ አቅሙን ወይም ደግሞ ብሊች የማረግ አቅሙን እንዲቀንስ ሊያደርገው ይችላል ማለት ነው። ስለዚህ ለአየር መጋለጥ መቻል የለበትም። ተጠቅመን ስንጨርስ ምንጊዜ መክደን ይኖርብናል ማለት ነው። ሌላው የምናሽግበት እቃ ትራንስፓረንት መሆን የለበትም። ለምሳሌ ሃይላንድ ውሃ የምንጠጣበት አለ። በእንደዚ አይነት ሃይላንድ በረኪና ማሸግ የለብንም። ምክንያቱም ትራንስፓረንት ስለሆነ ለፀሐይ ብርሃን የመጋለጥ እድሉ ከፍ ያለ ነው የሚሆነው። በዚህም ምክንያት ሃይፖክሎረስ አሲዱ ዲኮምፖዝ ይሆንና ወደ ክሎሪንና ወደ ኦክሲጅን ወደ ሃይድሮጅን ይቀየራል ማለት ነው። ስለዚህ ይሄ ደግሞ ቮላታይል ነው የሚሆነው። ሶ ዲኮምፖዝ በመሆኑ ምክንያት የአክቲቭ የሆነ የክሎሪን ኮንቴንቱ ይቀንሳል። ክሎሪን ኮንቴንቱ በመቀነሱ ምክንያት ደግሞ ዲስኢንፌክት የማድረግና ብሊች የማድረግ አቅሙ ይቀንሳል ማለት ነው። ስለዚህ ምን አይነት ፓኬጂንግ ማቴሪያሎችን በረኪናን ለማሸግ መጠቀም እንችላለን የሚለውን ስናይ ሪኮመንድ የሚደረጉት ኤችዲፒኢ ወይም ደግሞ ሃይ ዴንሲቲ ፖሊ ኢታይሊን ፕላስቲኮችን ብንጠቀም ይመከራል። ለምሳሌ እዚህ ጋር እንደምታዩት ማለት ነው። ምክንያቱም እነዚህ ኤችዲፒኢ ፕላስቲኮች ወይም ደግሞ ሃይ ዴንሲቲ ፖሊ ኢታይሊን ፕላስቲኮች ኬሚካል ኮሮዥን ሬዚስት የማድረግ አቅም አላቸው። እንደገና የፀሐይ ብርሃን በቀላሉ አያልፍም። ስለዚህ ሶዲየም ሃይፖክሎራይቱ ዲኮምፖዝ የመሆን አቅሙ ይቀንሳል እዚህ ጋር ማለት ነው። ስለዚህ ዲስኢንፌክት የማድረግ እና ብሊች የማድረግ አቅሙ የበረኪናው እንዳይቀንስ ሊያደርገው ይችላል ማለት ነው። ከዛ በተጨማሪ ፖሊፕሮፓይሊን ፕላስቲኮችን መጠቀም እንችላለን which is chemically stable with bleach ማለት ነው። ይሄ ማለት በረኪናን ብናስቀምጥበት ከበረኪናው ኬሚካል ጋር ሪያክሽን አይፈጥርም። ስለዚህ ስቴብል ነው ማለት ነው። ሪያክሽን ስለማይፈጥር ሌላ አንዋንትድ የሆነ ባይ ፕሮዳክቶች አይፈጠሩም ማለት ነው። ከዛ በተጨማሪ ደግሞ ግላስ መጠቀም እንችላለን። ነገር ግን የምንጠቀመው የጠርሙስ እቃ ዳርክ መሆን መቻል አለበት። አሁንም ምንድነው የፀሐይ ብርሃን ማለፍ የለበትም በረኪናን በምናሽግበት ጊዜ ብያቸዋለሁ። ስለዚህ ዳርክ ከለርድ የሆነ ግላሶችን መጠቀም እንችላለን ይሄን ፕሪቨንት ለማድረግ። ከዛ በተጨማሪ በፋብሪካ ደረጃ የምንሰራ ከሆነ ስቴንለስ ስቲል የሆኑ እቃዎችን ስቶር ለማድረግ ልንጠቀምበት እንችላለን። ሌላው በረኪናን ለማሸግ የማይመከሩ እቃዎች እና ማን ናቸው? ሎው ዴንሲቲ ፖሊታይሊን፣ ትራንስፓረንት የሆኑ ፕላስቲኮች፣ ትራንስፓረንት የሆኑ ግላሶችን መጠቀም የለብንም። ለምሳሌ እዚህ ጋር እንደምታዩት ሃይላንዱ ምንድነው which is ትራንስፓረንት ነው የምንጠቀመው ሃይላንድ። ነገር ግን አብዛኞቻችን ባለማወቅ ምክንያት በረኪናን በሃይላንድ እያሸገን እንሸጣለን። ከዛ በኋላ ግን ምንድነው የሚመጣልን? አብዛኛውን ጊዜ በረኪናችሁ ምንም አያጸዳም፣ የማጽዳት ብቃቱ በጣም አነስተኛ ነው፣ ውሃ ነው የሚል ኮሜንቶች ናቸው ወደኛ የሚመጡት ማለት ነው። ስለዚህ እነዚህ ኮሜንቶች ከምንድን ነው የመጡት? በረኪናው ኢኒሻሊ ሲሰራ ነው ወይ? ላይሆን ይችላል። ረጅም ጊዜ ትራንስፓረንት በሆነ ፕላስቲክ በምናሽግበት ጊዜ የፀሐይ ብርሃን በቀላሉ ወደ በረኪና ውስጥ ያልፋል። በዚህም ምክንያት ውስጥ ያለው ሶዲየም ሃይፖክሎራይቱ ዲኮምፖዝ ያደርግና አክቲቭ የሆኑ ክሎሪን ኮንቴንቱ ይቀንሳል። አክቲቭ ክሎሪን ኮንቴንቱ መቀነሱ ደግሞ የበረኪናው ዲስኢንፌክት የማድረግ አቅሙና ብሊች የማድረግ አቅሙ እንዲቀንስ ሊያደርገው ይችላል ማለት ነው። ስለዚህ ኔጌቲቭ ኮሜንቶች የሚመጡት ከዚህ አንጻር ነው ማለት ነው። ሰው የምናሽግበትን እቃ
መምረጥ መቻል ይኖርብናል ማለት ነው። ከዛ በተጨማሪ ነው አልሙኒየም ወይም አንኮትድ ሜታሎችን ብንጠቀም በረኪና ውስጥ ያሉት ኬሚካሎች ቀጥታ ከአልሙኒየም እና ከአንኮትድ ሜታሎች ጋር ሪያክሽን በመፍጠር ኮሮዥን ይፈጥራሉ፣ ሃዛርዲየስ የሆኑ ባይ ፕሮዳክቶችን ይፈጥራሉ። ይሄ ደግሞ ለጤና በጣም አስጊ ይሆናል ማለት ነው። ስለዚህ አልሙኒየም አንኮትድ ሜታሎችን፣ ረበር ከነዚህ የተሰራ ፓኬጂንግ ማቴሪያሎችን መጠቀም የለብንም ማለት ነው። አሁን እንዳየነው በረኪና ከፍተኛ የሆነ ጥንቃቄ የሚፈልግ የማጽጃ ፕሮዳክት ነው። ነገር ግን ምን ማድረግ አለብን? ከፍተኛ የሆነ ጥንቃቄ ማድረግ መቻል ይኖርብናል። እኛ አምርተን ጨርሰናል። ነገር ግን ደንበኞቻችን ምን አይነት ጥንቃቄ መውሰድ አለባቸው ብለን የጥንቃቄ መልእክቶችን ወይም ሴፍቲ ኢንስትራክሽኖችን እያንዳንዱ የበረኪና ማሸጊያ ላይ ሌብሉ ላይ ማስቀመጥ መቻል ይኖርብናል። እነዚህ የጥንቃቄ መልእክቶች ታዲያ እነማን ናቸው? አንደኛው በረኪናን ለልብስ ማጠቢያ የምንጠቀም ከሆነ ከጥጥ ወይም ከፖሊስተር ለተሰራ ልብስ መጠቀም እንችላለን። ነገር ግን ከሐር ወይም ከሱፍ ለተሰሩ ልብሶች በረኪና መጠቀም የለብንም። ይህንን ማሳወቅ መቻል ይኖርብናል። ሁለተኛ በረኪናውን በውሃ ሳናቀጥን ወይም ዳይሉት ሳናደርግ መጠቀም የለብንም። ምክንያቱም ቅድም እንዳልኳቸው ፔቹ ስንት ነው? በጣም ከፍተኛ ነው፣ እስከ 13 ነው። የቆዳችን ወይም የሰውነታችን ፔች ደግሞ ዊክ አሲድ ነው፣ ከፍተኛ የሆነ የቆዳ መቆጣትን ከዛም አልፎ ተርፎ ከፍተኛ የሆነ የጤና እክልን ሊያስከትል ስለሚችል ምንጊዜ በረኪናን ስንጠቀም በውሃ ማቅጠን መቻል አለብን። ለፔቹን ማስቀመጥ መቻል ይኖርብናል ሌብሉ ላይ። ሶስተኛ ለመጸዳጃ ለኪችን ቤት ወይም ለወለል ማጽጃ የምንጠቀም ከሆነ ጓንት የምንጠቀም ይመከራል። ካጸዳም በኋላ ደግሞ በውሃ ማለቅለቅና ቤቱን ከፋፍተን ንጹህ አየር እንዲገባ ማድረግ ያስፈልጋል ማለት ነው። ምክንያቱም በተደጋጋሚ የበረኪናን ለማጽጃን የምንጠቀም ከሆነና የበረኪናውን ሽታ ቶሎ ስለማይጠፋ ወደ ውስጣችን በተደጋጋሚ በምንስበት ጊዜ የረጅም ጊዜ የጤና እክል ሊያስከትል ይችላል ማለት ነው። ስለዚህ አንደኛ በረኪናን በተደጋጋሚ መጠቀም አይመከርም። ሁለተኛ በተደጋጋሚ የምንጠቀም ከሆነ በንጹህ ውሃ በደንብ ማጠብ ወይም ማለቅለቅ ይኖርብናል፣ ያጸዳነውን ቤት ማለት ነው ወይም መሬት። ከዛ በተጨማሪ ደግሞ ቤቱን በደንብ በመከፋፈል ንጹህ አየር እንዲገባ ማድረግ ይኖርብናል ማለት ነው። አራተኛ በረኪናውን ቀንሰን ከተጠቀም በኋላ እቃውን መልሰን በደንብ መክደን ወይም እንዳይነፍስበት አሽገን ማስቀመጥ ይኖርብናል። እንዳይነፍስበት ማለት የሆነ የክሎሪን ኮንቴንቱ እንዳይቀንስና ዲስኢንፌክትና ብሊች የማድረግ አቅሙ እንዳይቀንስ ማለት ነው። ስለዚህ ይህንን ማሳወቅ ይኖርብናል። ሌላው አምስተኛው ደግሞ በረኪናውን ስናስቀምጥ ቀዝቃዛና ብርሃን የማይበዛበት ቦታ ቢሆን ይመረጣል። ያለበለዚያ በረኪናው ዲስኢንፌክት የማድረግ አቅሙ ሊቀንስብን ይችላል። ስድስተኛ ከህፃናትም ሆነ በቤት ውስጥ ካሉ ትናንሽ እንስሳት አርቀን ማስቀመጥ ያስፈልጋል። በረኪና ከአሞኒያ እና ከቬኒገር ወይም ከአቼቶ ጋር ሲደባለቅ ቶክሲክ የሆነ ክሎሪን ጋዝ ስለሚፈጥር የጤና እክል ሊያስከትል ይችላል። ስለዚህ በረኪናን ከአሞኒያ እና ከቬኒገር ወይም ከአቼቶ ጋር ቀላቅለን ወይም አዋህደን በፍጹም ለማጽዳት መጠቀም የለብንም ማለት ነው። ስምንተኛ ያልቀጠነ በረኪና ቆዳችን ላይ ቢፈስ እና የቆዳ መቆጣትን ቢያስከትልብን ወዲያው ምንድነው ማድረግ ያለብን? በንጹህ ውሃ ደጋግመን መታጠብ ነው ያለብን ማለት ነው። ከዛ አልፎ ተርፎ ግን የቆዳ መቆጣቱ እየባሰ የሚመጣ ከሆነ ግን ወደ ጤና ተቋም መሄድ ይኖርብናል ማለት ነው። በድንገት በረኪናውን አይናችን ላይ ቢፈናጠቅ ደግሞ ምን ማድረግ አለብን? አይናችንን ማሸት የለብንም። አይናችን የምናሸት ከሆነ አደጋውን ሊያባብስብን ስለሚችል አደጋውን ለመቀነስ ወዲያው ንጹህ ውሃ አይናችን ላይ ደጋግመን ማፍሰስ ይኖርብናል ማለት ነው። ስለዚህ እነዚህና ሌሎች የመሳሰሉትን የጥንቃቄ መልእክቶችን አጠር ባለ መልኩ በረኪና ማሸጊያው ላይ ወይም ደግሞ ሌብሉ ላይ ማካተትና ለተጠቃሚ ማሳወቅ ይኖርብናል ማለት ነው። ለዛሬ የነበረን ቆይታ ይህን ይመስል ነበር። በቀጣይ ፕሮግራም ለእናንተ ይጠቅማል የሚለውን መረጃ ይዤላችሁ የሚመጣ ሲሆን ሀሳቡን ከወደዳችሁት መረጃው ለሌሎች ሰዎች ተደራሽ ይሆን ዘንድ ላይክ፣ ሰብስክራይብ እና ሼር ማድረግ እንዳትረሱ እያልኩ እዚህ ጋር ሰናበታችኋለሁ። በሌላ ፕሮግራም እስከምንገናኝ መልካም ጊዜ ይሁንላችሁ።